አዩሽ ትራንስፎርሜሽናል ሊደርሺፕ በኢየሱስ መሆን በጣም ነው የምፈልገው። እናንተስ? ለምሳሌ የሊደርሺፕ ስታይል ብዙ አይነቶች የሊደርሺፕ ስታይሎች አሉ። ከዛ ውስጥ ለምሳሌ ትራንስፎርሜሽናል ሊደርሺፕ አንዱ ነው። ሌላ አውቶክራቲክ ሊደርሺፕ አለ፣ ዲሞክራቲክ ሊደርሺፕ አለ፣ ትራንዛክሽናል ሊደርሺፕ አለ፣ እንዲሁም ሰርቫንት ሊደርሺፕ አለ። ብዙ አይነት የሊደርሺፕ ስታይሎች አሉ። ኦኬ እስቲ አንድ በአንድ እንይ። አውቶክራቲክ ሊደርሺፕ ስንል ይሄ አውቶክራቲክ ሊደርሺፕ ሊደርስ ሜክስ ዲሲሽንስ አሎን የሚል ነው። አንድ ሊደር ውሳኔ ሲወስን ለብቻው ነው የሚወስነው። ይሄ ማለት ሰራተኞችን ያማከለ ውሳኔ አይወስንም፣ በራሱ ይወስናል። ሲቹዌሽናል ሊደርሺፕ የሚል ቲዮሪ አለ። ስለዚህ ሁኔታ ላይ ወይ በሲቹዌሽኑ ላይ ዲተርማይን ሆኖ ይሄኛው ሊደርሺፕ ስታይል ሊጠቀም ይገባል። ጥሩ ነው ብዬ አስባለሁ። እና ሌላኛው ደግሞ ዲሞክራቲክ ሊደርሺፕ ስታይል የሚለውን ስናይ ይሄ ዲሲሽንስ ሜድ ዊዝ ግሩፕ ኢንፑትስ ነው። ይሄ የአውቶክራቲክ ተቃራኒ ማለት ነው። ዲሞክራቲክ ሊደርሺፕ ስታይል ላይ ውሳኔዎች ሲወሰኑ ለብቻው ሊደሩ ውሳኔ ሊወስን አይችልም። ምክንያቱም የትኛውም ውሳኔ የሚወሰነው ከማን ጋር ነው? ከሰራተኞች ጋር ተመካክረው አንድ ላይ ተወያይተው ይሄ ይሆነናል፣ ይሄ ያዋጣናል ብለው ውሳኔ አንድ ላይ ይወስናሉ። ስለዚህ ሰራተኞችን ያማከለ ነው ማለት ነው ዲሞክራቲክ ሊደርሺፕ ስታይል ስንል። ትራንስፎርሜሽናል ሊደርሺፕ ስንመጣ ደግሞ ትራንስፎርሜሽናል ሊደርሺፕ በጣም ደስ የሚለው ነገር ምንድን ነው? አሁን ስታቱ ኮ ወይም ደግሞ አሁን ያለው ነባራዊ ሁኔታ ሳይሆን ነገ ነው የሚታየው ሊደሩ። አሁን ያለው ጭንቅ ሳይሆን አሁን ያለ ሲቹዌሽን ሳይሆን ነገ ይሄን እናደርጋለን፣ ነገ ሀገራችን ይሄን ታስመዘግባለች፣ እንደዚህ ትሆናለች፣ እነዚህ ለውጦች ይወጣሉ የሚል ፎከስ አለው ማለት ነው። ስለዚህ ትራንስፎርሜሽናል ሊደርሺፕ ፎከስ የሚያደርገው በቼንጅ እና በቪዥን ላይ ነው ማለት ነው። ስለዚህ ቪዥን አለው፣ ቼንጅ ላይ ነው ፎከስ ማድረግ ነው ማለት ነው። ኦኬ ሌላኛው ሰርቫንት ሊደርሺፕ ዋናው ፎከስስ ኦን ዋት ሰርቪንግ አዘርስ፣ ሌሎችን በማገልገል ላይ ፎከስ ያደርጋል ሰርቫንት ሊደርሺፕ። እንዲሁም ደግሞ ሌላው ትራንዛክሽናል ሊደርሺፕ ነው። ትራንዛክሽናል ሊደርሺፕ እንደምናውቀው ምንድነው? በመስጠትና በመቀበል ላይ ነው የሚያተኩረው። ይሄ ማለት ቤዝድ ኦን ሪዋርድስ ኤንድ ፓኒሽመንት። አንድ ሰራተኛ ጥሩ ከሰራ፣ አንድ ሰራተኛ በሰዓቱ የተሰጠውን ነገር ከሰራ ሊደሩ ምን ያደርገዋል? ይሸልመዋል፣ ሪዋርድ ይሰጠዋል፣ ሌላ ኢንሰንቲቭ ነገር ይሰጠዋል ማለት ነው። እንዲሁም በተቃራኒው አንድ ሰራተኛ ጊዜውን በሰራቱ ካልተጠቀመ፣ በስርዓት ካልሰራ ሊደሩ ምን ሊያደርገው ይችላል? ይቀጣዋል። ቅጣቱ በተለያየ ቅጣት ሊሆን ይችላል። ለምሳሌ ሳላሪ ከደሞዙ ይቆርጣል፣ የተለያዩ ነገሮች ያደርግበታል። ስለዚህ አሁን ከጠራኋቸው የሊደርሺፕ ስታይሎች የትኛው ነው የሚመቻችሁ?